ሰላም ብለናል። ውድ የክለባችን ቼልሲ ቤተሰቦች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መጥተናል። ለእናንተ በየቀኑ ማለት በሚቻል ደረጃ የዝውውር መረጃዎችን ይዘንላችሁ እየመጣን እንገኛለን። ይህ ደግሞ እጅግ በጣም አድካሚ እጅግ በጣም አሰልቺ ጉዳይ እንደሆነ ትረዱናላችሁ ብዬ አስባለሁ። ስለዚህም እኛን ማበረታታት የምትፈልጉ ውድ የክለባችን ቼልሲ የሰማያዎቹ ቤተሰቦች በሙሉ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን። ቻናሉን እንዲያርግ እርዱን ስንል በትህትና እንጠይቃችኋለን። እንደማትሰፍሩም በእናንተ 100% እምነት አለን። ወደ መረጃዎቻችን እናምራ። የመጀመሪያ መረጃችን የሚሆነው ኒኮላስ ጃክሰን ነው። አስቶን ቪላ በዚህ ክረምት ኒኮላስ ጃክሰንን እና አሌሃንድሮ ጋርናቾን ከቼልሲ ለመውሰድ ንግግር ጀምረዋል የሚል መረጃ ቲም ቶክ እያስነበበን ይገኛል። አሰልጣኝ ኡናይ ኤምሬ ጃክሰንን እንደ ዋነኛ ኢላማቸው ያዩት ሲሆን ጋርናቾ በበኩሉ በቋሚነት የመጫወት እድል ካገኘ ቪላን ለመቀላቀል ፈቃደኛ ነው። የሞርጋን ሮጀርስ ወደ ቼልሲ መምጣት ጃክሰንን ወደ ቪላ የማምራት ድርድር ይበልጥ ያቀላጥፏል፣ ያፋጥኗል የሚል መረጃ ነው ቲም ቶክ እያስነበበን የሚገኘው። በአሁኑ ሰዓት ላይ ኒኮላስ ጃክሰን ቅድሚያ የሚሰጠው በቼልሲ ቤት መቆየት ነው። ያ የማይሆን ከሆነና ቼልሲዎች አይሆንም ካሉት ደግሞ ኒኮላስ ጃክሰን ወደ አስቶን ቪላ ማምራት ከፍተኛ ፍላጎት እንዳለው ነው መረጃዎች ይወጡ የሚገኙት። ያም የሆነበት ምክንያት ደግሞ የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሬ ኒኮላስ ጃክሰንን በጥብቅ በመፈለጋቸው ምክንያት ነው። አሰልጣኝ ኡናይ ኤምሬ እና ኒኮላስ ጃክሰን ደግሞ ከዚህ በፊት በቪያሪያል እጅግ በጣም ድንቅ የሆነ የውድድር ዓመቶችን ማሳለፋቸው ይታወቃል። ያንን ተከትሎ ኒኮላስ ጃክሰንን በአፋጣኝ አምጡልኝ እያሉ ይገኛሉ። ኡናይ ኤምሬ ተጫዋቹ ወደ ኒውካስል ለማምራት ይፈልጋል። ከእንደገና ደግሞ አስቶን ቪላም ተጫዋቹን ስለሚፈልገው ተጫዋቹ ወደ አስቶን ቪላ የሚሄድበት እድል እጅግ በጣም ሰፊ ሆናል። ሌላኛው አሌሃንድሮ ጋርናቾ ነው። በተለይ አስቶን ቪላዎች ተጫዋቹን ይፈልጉታል፣ ነገር ግን ቋሚ እንደሚሆን እንዲያረጋግጡለት እንደሚፈልጉ ነው መረጃዎች የሚጠቁሙት። አሌሃንድሮ ጋርናቾን ለማስፈረም የሚፈልጉ ክለቦች ደግሞ አስቶን ቪላ ብቻ አይደሉም። በዚህ ክረምት ቼልሲን ለቆ የሚወጣ ከሆነ ይህ ተጫዋች ሰማያዎቹ 40 ሚሊዮን ፓውንድ የሚፈልጉ ሲሆን ተጫዋቹን ለማስፈረም ናፖሊ ከፍተኛ የሆነ ፍላጎት እንዳላቸው ነው መረጃዎች ሲወጡ የሚገኙት። ከአሌሃንድሮ ጋርናቾ በተጨማሪ ደግሞ ማሎ ጉስቶም በክረምቱ የዝውውር መስኮት ከቼልሲ ቤት የሚለቅበት እድል እንዳለ ነው መረጃዎች ሲወጡ የሚገኙት። ነገር ግን ከዓላማው መጠናቀቅ በኋላ ማሎ ጉስቶ መውጣት የፈለገውን ነበር። ነገር ግን አሁን ላይ ከዓላማው መጠናቀቅ በኋላ አሁን ላይ ቀስ ብሎ መወሰን እንደሚፈልግ ነው መረጃዎች ሲወጡ የሚገኙት። ስለዚህም ማሎ ጉስቶ በቼልሲ ቤት የሚቆይበት እድልም አለ፣ ከእንደገና የሚወጣበትም እድል አለ ማለት እንችላለን። ተጫዋቹን ለማስፈረም የሚፈልግ ማንኛውም ቡድን ደግሞ እስከ 70 ሚሊዮን ፓውንድ ድረስ መክፈል አለበት እያለ ይገኛል ቼልሲ። የእንግሊዙ ፕሪሚየር ሊግ ቲም ደግሞ የቀድሞ የአሰልጣኛችን ኤንዞ ማሬስካ ቲም ማንቸስተር ሲቲ ተጫዋቹን ማስፈረም እንደሚፈልግ ነው ዘ ቴሌግራፍ እያስነበበን የሚገኘው። ሌላኛው መረጃችን የሚሆነው ደግሞ ቤንዌት ባድሺያይሊ ነው። የጣሊያኑ ክለብ ናፖሊ ለፈረንሳዊ መሀል ተከላካያችን ቤንዌት ባድሺያይሊ የውሰት ጥያቄ አቅርቦ የነበረ ቢሆንም ቼልሲ ግን ጥያቄውን ወዲያውኑ ውድቅ አድርጎታል የሚል መረጃ ላጋዜጣ ዴሎ ስፖርት ታዋቂው የጣሊያን ስፖርት ጋዜጣ እያስነበበን ይገኛል። ሰማዮቹ ተጫዋቹን በቋሚ ሽያጭ ፐርማነንት ሴል ብቻ መልቀቅ ነው ፍላጎት ያላቸው የሚል መረጃም ነው እንግዲህ ላጋዜጣ ዴሎ ስፖርት እያስነበበን የሚገኘው። ቤንዌት ባድሺያይሊን ደግሞ ለማስፈረም የጣሊያኑ ክለብ ናፖሊን ብቻ አይደለም የሚፈልገው፣ በዛው በጣሊያን ያለው ሮማም እንዲሁም ደግሞ ኢንተር ሚላንም ተጫዋቹ እንደሚፈልጉት በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ከወደ ስፔን ያሉ ቲሞች የሚፈልጉታል። ከወደ ፈረንሳይ ደግሞ በርካታ ስማቸው ያልጠቀሰ የፈረንሳይ ሊግ ቡድኖች እንደሚፈልጉት ነው መረጃዎች የሚጠቅሙት። በዛው በእንግሊዝ ፕሪሚየር ሊግ ያሉም ቲሞችም ተጫዋቹ ማስፈረም እንደሚፈልግ ነው እየተነገረ የሚገኘው። ነገር ግን ተጫዋቹ የሚለቅ ከሆነ በቋሚነት ብቻ እንደሚለቅ ነው መረጃዎች እየጠቆሙ የሚገኙት። አሁን ላይ እንግዲህ በሻቢ አሎንሶ ከማይፈለጉ 5 ተጫዋቾች መካከል አንዱ ሆኗል ቤንዌት ባድሺያይሊ። እሱም ክለቡ እያፈላለገ ነው። የተለያዩም ክለቦች ደግሞ የናስፈረመ ጥያቄ እያቀረቡለት ይገኛሉ። ወዴት እንደሚያመራ ደግሞ ወደፊት የምናይ ይሆናል። በተለይም ደግሞ አሁን አዳዲስ የወጡ መረጃዎችን በሚመለከትበት ሰዓት ላይ የጣሊያኑ ክለብ ናፖሊ በድጋሚ የፐርማነንት ዲል ለቼልሲ ሊያቀርብ እንዳለ እየተዘጋጀ እንዳለ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ከሪም አላይቤጎቪች ነው።
የቼልሲው አሰልጣኝ ሻፒ አሎንሶ የ18 ዓመቱን የባየር ሌቨርኩሰን አማካኝ ኬሪም አላይቤጎቪችን ለማስፈረም በከፍተኛ ሁኔታ እየገፉ ይገኛል የሚል መረጃ ፋክተር የተባለው የቦስኒያ ታዋቂ የዜና ምንጭ እያስነበበን ይገኛል። የቼልሲ ድገተኛ ፍላጎት ተጫዋቹ ወደ ጣሊያኑ አታላንታ ሊያደርገው የነበረውን ዝውውር ሙሉ በሙሉ አንጓቶታል። አታላንታ ዝውውሩ ለጊዜው እንዲያቆም ተገዷል የሚል መረጃ ነው የተጫዋቹ ሀገር የሆነው የቦስኒያ ጋዜጣ እያስነበበን የሚገኘው። ፋክተር የተባለው ጋዜጣ ነው እያስነበበን የሚገኘው። እንግዲህ ተጫዋቹ በግል ጉዳይ ከአታላንታ ጋር ተስማምቶ በተለያዩ ጉዳዮች አታላንታ እና የተጫዋቹ ክለብ ባየር ሌቨርኩሰን ተስማምተው ነበር። ጥቂት ነገሮች ነው የቀረው። ነገር ግን ቼልሲ እጁን ማስገባቱ ተከትሎ አታላንታዎች ለማቆም ተገደዋል። ፕላስ ደግሞ ተጫዋቹም ወደ አታላንታ የሚያደርገውን ዝውውር እንዲቆም ተናግረዋል ነው እየተባለ የሚገኘው። ይህ ተጫዋች 19 ዓመቱ ላይ የሚገኘው ቦስኒያ እና ሄርጎቬዚኒያ የሚባል ሀገር ነው። እንግዲህ ትውልዱ ዜግነቱ 1.82 ይረዝማል። የአጥቂ አማካኝ በአታኪንግ ሚልፊልደር ላይ፣ በግራ ክንፍ ላይ፣ በሌፍት ዊንገር ላይ፣ በቀኝ ክንፍ በራይት ዊንግ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። በጣም ታለንትድ የሆነ ተጫዋች ነው። ተጫዋቹ እጅግ በጣም አስገራሚ ተጫዋች ነው። እንደነገርኳችሁ ሞር የማጥቃት ባህሪ ያለው ተጫዋች ነው። እንዲሁም ደግሞ የሚጫወትባቸው ቦታዎች እንኳን ስንመለከት ያን ይነግረናል። በአታኪንግ ሚልፊልድ፣ በቀኝ ክንፍ እንዲሁም በግራ ክንፍ በኩል መጫወት ይችላል። እጅግ በጣም አስገራሚ ተጫዋች ነው። ባለፈው የውድድር ዘመን ለባየር ሌቨርኩሰን እንዲሁም ደግሞ ለቦስኒያ ሄርጎቪኒያ 33 ጨዋታዎችን ለአንደር 21 ቡድንም ለዋናው ቡድኖችም ለሁለቱ መጫወት ይችላል። 33 ጨዋታዎችን 2150 ደቂቃዎችን በሜዳ ላይ ማሳለፍ የቻለ ሲሆን 12 ግብና 9 አሲስትን ማስመዝገብ ችሏል። በአጠቃላይ 21 የጎል አስተዋጽኦ ማስመዝገብ ችሏል። ጎል ኮንትሪቢሽን ማለት ነው ማስመዝገብ ችሏል። 21 ሁለት ቢጫ ካርድ ተመልክቷል። ፈጣን ድሪብለር ነው። በጣም በፈጠራው በክሬቲቪቲው እጅግ በጣም የሚታወቅ እጅግ አስገራሚ የሆነ እንግዲህ የባየር ሌቨርኩሰን ተጫዋች ነው። ቦስኒያዊ ተጫዋች ነው። እንግዲህ ተጫዋቹን እንግዲህ በጣም እየፈለገ ያለው እንደነገርኳቸው አስቀድሜ የክለባችን አሰልጣኝ ሻቢ አሎንሶ ነው። ምክንያቱም ደግሞ በባየር ሌቨርኩሰን ስር በነበረበት ሰዓት ላይ በአካዳሚ ስር እጅግ በጣም ምርጥ ታለንት የነበረው ተጫዋች ነበረ። ባለፈው ውድድር ዘመን ደግሞ አንዳንድ ጨዋታዎች ላይ በባየር ሌቨርኩሰን መለያ መመልከት ችለናል። በዋናው ቡድን ጨዋታ ላይ ማለት ነው። እጅግ በጣም አስገራሚ የሆነ ተጫዋች እንደሆነ በተደጋጋሚም አስመስክሮናል። እንግዲህ ሃይላይቱን መመልከት ችል ነበር። እጅግ በጣም ፈጣን ድሪብል፣ በተለይም ድሪብል እያደረገ መፍጠን የሚችል አይነት ተጫዋች ነው። እንደ ቪኒሲየስ ጁኒየር እንደ ክሊያን መባፔ አይነት ድሪብል እያደረገ መፍጠን ይችላል። በፍጥነት ድሪብል ማድረግ ይችላል። እንደነሱ አይነት ኳሊቲ ያለው ከነሱ ጋር እያነጻጸርኩት ሳይሆን እንደነሱ አይነት አጨዋወት ስታይል አለው ማለት ነው። በጣም ክሬቲቭ ተጫዋች ነው። ቪዥኑ እጅግ በጣም አስገራሚ ነው። ፓሶቹ እጅግ በጣም ያስገርማሉ። በጣም ደግሞ ፊኒሸር የሆነ ተጫዋች ነው። እንግዲህ የእግር ኳስ ህይወቱን በባየር ሌቨርኩሰን አካዳሚ ስር ነው እንግዲህ የነበረው። አሁንም በባየር ሌቨርኩሰን ስር ነው የሚገኘው። ወደ አታላንታ ሊዘዋወር ነበር፣ ነገር ግን አሁን ለቼልሲ እጁን አስገብቷል። የተጫዋች ወደ ቼልሲ ይመጣል የሚለውን ጉዳይ ደግሞ አብረን የምንመለከት ይሆናል። ነገር ግን የቼልሲው አሰልጣኝ ሻቢ አሎንሶ ይህ ተጫዋች ይህ ታዳጊ በጭራሽ ቼልሲዎች ሊያመልጣቸው አይገባም እያለ ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ለቼልሲ እጅግ በጣም ቀረቤታ ያለው ሲሞን ፊሊፕስ የተባለው ታማኝ የተባለ የቼልሲ ጋዜጠኛ ስለ ሉዊስ ሃል እንዲሁም ደግሞ ስለ ማክሲ አራሆ ያወጣው መረጃ አለ። ምንድን ነው ያለው የሚለውን ስምንመለከት ቼልሲ ለፔፕ ቻቫሪያ የሚያደርገው ጥረት የማይሳካ ከሆነ ፊቱን ወደ ሌላ አማራጭ ለማዞር ተዘጋጅቷል የሚል መረጃ ይዞ እየወጣ ይገኛል። ክለቡ የቀድሞ ተጫዋቹ ሉዊስ ሆልን ወደ ስታንፎርድ ብሪጅ እንዲመለስ ለማሳመን በድጋሚ ሊሞክር ይችላል። ምንም እንኳን ሆል በክረምቱ መጀመሪያ አካባቢ በክረምቱ የዝውውር መስኮት መጀመሪያ አካባቢ ላይ መመለስ ወደ ቼልሲ መመለስ እንደማይፈልግ ቢናገርም በአሰልጣኝ ሻቢ አሎንሶ ስር መጫወት ግን ሀሳቡን ሊያስቀይረው ይችላል ተብሎ ይታመናል የሚል መረጃ ነው ይዞ እየወጣ የሚገኘው። እሱም ብቻ አይደለም፣ ማክሲ አራሆም በሌላ አማራጭነት ተይዟል የሚል መረጃ ነው እየወጣ የሚገኘው። እንግዲህ ሉዊስ ሆል በአሁኑ ሰዓት ላይ በቼልሲ በጥብቅ የተፈለገ ያለ ተጫዋች እንደሆነ ይታወቃል። በተለይም ከፔፕ ቻቫሪያ በመቀጠል እሱ ነው እየተፈለገ የሚገኘው። በተከላካይ ስፍራ ሁነኛ ይበጀኛል ያሉት ቼልሲዎች ይህ ተጫዋች ነው። ነገር ግን ቼልሲ ቅድሚያ የሚሰጠው ለፔፕ ቻቫሪያ ነው። ያው የፔፕ ቻቫሪያው ክለብ እጅግ በጣም አዛ እንዳደረገን ይታወቃል፣ በዝውውር ጉዳይ ላይ ማለት ነው። ምክንያቱም ደግሞ የተጫዋቹን ዋጋ እንደ ከፋ እንደ ዝቅ እያደረጉት ነው። ተጫዋቹን ለመሸጥ ፈቃደኞች ብዙም አይደሉም። ተጫዋቹ በግል ጉዳይ ከቼልሲ ጋር ለመስማማት ችግር ባይኖርበትም ነገር ግን ክለቡ እጅግ በጣም ፈተና እንደሆነ ነው መረጃዎች የጠቆሙ የሚገኙት። ያንን ተከትሎ ቼልሲ ፊቱን ወደ ሉዊስ ኬሪያን ሃል ሊያዞር እንደሚችል ነው መረጃዎች የጠቆሙ የሚገኙት። ተጫዋቹ 21 ዓመቱ ላይ ነው የሚገኘው ሉዊስ ሆል ማለት ነው።
ሜትር ከ79 ይረዝማል። በሌፍት ባክ፣ በግራ ዊንግ ባክ፣ በማዕከላዊ አማካይ በሴንትራል ሚድፊልድ ማለት ነው ቦታ ላይ መጫወት ይችላል። ባለፈው የውድድር ዘመን 39 ጨዋታዎችን አድርጎ 8 አሲስት ማድረግ ችሏል። 12 ክሊንሲቶችን ማስመዝገብ ችሏል። 87% የፓስ ትክክለኝነት ወይም ፓስ አኩሬሲ ማስመዝገብ ችሏል። 1.8 የተሳኩ ድሪብሎችን በጨዋታ ማድረግ ችሏል። ባለፈው የውድድር ዘመን ሁለት ቁልፍ ኳሶችን በየጨዋታው ያቀበላል። 4 ቢጫ ካርድ ተመልክቷል። በጣም ፈጣን ነው። በጣም ክሮሶቹ የሚያስገርሙ ናቸው። ጥሩ የኳስ ቁጥጥር አለው። ቪዥኑ አስገራሚ ነው። ወርክ ሬቱ እጅግ በጣም ሀይ ነው። በግራ ተከላካይና በመሀል ሜዳ ላይ መጫወት ይችላል። እጅግ በጣም ቨርሳታይል ነው። በቼልሲ አካዳሚ ስርም ያደገ ተጫዋች ነው። እንግዲህ የቼልሲ ደጋፊ ነው ማለት እንችላለን። በቼልሲ ዋናው ቡድንም ትንሽ ጨዋታዎችን መጫወት ይችላል። በአካዳሚ ስር በአንደር ቡድኖችን በቼልሲ አንደር 20 አንደር 80 ቡድኖች ላይ መጫወት ይችላል። ከዛም በኋላ ነው ወደ ኒካስትል ማምራት የቻለው። አሁን ላይ ደግሞ እንደ ሌሎቹም ተጫዋቾች አሁን ላይ ቼልሲ በድጋሚ ለማስፈረም ከፍተኛ ጥረት እያደረገ ይገኛል። ይህንን ተጫዋች እናንተስ ምን ታስባላችሁ? እስቲ ከሶስቱ ተጫዋቾች ምረጡ። ፔፔ ቻቫሪያ ወይስ ደግሞ ማክሲ አራሆ ወይስ ደግሞ ሌዊስ ሆለን ብናስፈረም የተሻለ ነው ብላችሁ ታስባላችሁ? እስቲ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ጆናታን ሮ ነው። ቼልሲና አስቶን ቪላ በቦሎኛ ቤት ድንቅ ብቃት እያሳየ የሚገኘውን እንግሊዛዊ የክንፍ አጥቂ ጆናታን ሮን ለማስፈረም እጩ ዝርዝራቸው ውስጥ አስገብተውታል የሚል መረጃ ካልቺዮ መርካቶ እያስነበበን ይገኛል። ሁለቱም የፕሪሚየር ሊግ ክለቦች ከተጫዋቹ ወኪሎች ጋር የዕለት ተዕለት ዴሊ ኮንታክትስ እያደረጉ ሲሆን ቦሎኛ ለሮ ከ40 እስከ 45 ሚሊዮን ዩሮ የለጠፈ ሲሆን ይህ ሂሳብ ከመጣ ተጫዋቹ ማቆየት እንደማይችሉ ነው እንግዲህ መረጃዎች የጠቁሙ የሚገኙት። ጆናታን ሮ ወደ ፕሪሚየር ሊግ ማምራት ይፈልጋል። ነገር ግን የተጫዋቹ ዋነኛ ምርጫ ቼልሲ እንደሆነ ነው እየተዘገበ የሚገኘው። ምክንያቱም ደግሞ ከአስቶን ቪላ ይልቅ ወደ ቼልሲ ማምራትን እንደሚፈልግ ከልጅነት ጀምሮ ህልሙ እንደሆነ ነው መረጃዎች የጠቆሙ የሚገኙት። እንግዲህ እጅግ በጣም አስገራሚ የሆነ ተጫዋች ነው። በጣም ፈጣን ነው። በጣም ድሪብለር ነው። አንዳንድ ተከላካዮችን ማለት ጥሩ የጎል ማጠናቀቅ፣ ፊኒሽንግ፣ የጎል እድል መፍጠር፣ በሁለቱም ክፍሎች መጫወት፣ በ9 ቁጥር ቦታ ላይ የመጫወት እጅግ በጣም አስገራሚ የሆነ እንግዲህ ብቃት ያለው የክንፍ አጥቂ ነው ጆናታን ሮ። በአሁኑ ሰዓት ላይ እንግዲህ በቼልሲ እንዲሁም ደግሞ በአስቶን ቪላ በጥብቅ ነው እየፈለገ የሚገኘው ይህ የ23 ዓመት ተጫዋች ማለት ነው። እንግዲህ ይህንን ተጫዋች ለማስፈረም ቼልሲ ቢፈልግም ነገር ግን አስቶን ቪላ ከፍተኛ የሆነ እንግዲህ ከአስቶን ቪላ ከፍተኛ የሆነ ፈተና ይቀርብበታል ተብሎ ነው የሚጠበቀው በቼልሲ በኩል። ምክንያቱም ደግሞ እጅግ በጣም አስገራሚ የሆነ ተጫዋች ነው። የወደፊት እጅግ በጣም ምርጡ አጥቂ ይሆናል ተብሎ የሚጠበቅ ተጫዋች ነው። ባለፈው የውድድር ዘመን እጅግ በጣም ድንቅ ጊዜ ነው ከቦሎኛ ጋር ማሳለፍ እየቻለው። እስቲ ወደፊት ደግሞ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ ቼልሲዎች የተለያዩ የ9 ቁጥር ተጫዋቾችን ሊያስፈርሙ ይችላሉ የሚል መረጃዎች ይወጡ ይገኛሉ። ነገር ግን ይህ ነገር የሚሳካበት እድል እጅግ በጣም አነስተኛ እንደሆነ ቲም ቶክ እያስነበበን ይገኛል። የተለያዩ የአጥቂ ስፍራ ተጫዋቾች ከቼልሲ ጋር ስማቸው ሲያዝ እንደነበረ ይታወቃል። እንደ ዱሳን ቭላሆቪች የመሳሰሉ ተጫዋቾችን ቼልሲ ይፈልጋል የሚል መረጃ እየወጣ ነበር። ነገር ግን በክረምቱ የዝውውር መስኮት ቼልሲ የ9 ቁጥር ተጫዋች የማስፈረም እድሉ አነስተኛ እንደሆነ ቲም ቶክ እያስነበበን ይገኛል። ሊያስፈርም ይችላል፣ ነገር ግን እድሉ አነስተኛ ነው እያለን ይገኛል ቲም ቶክ። ቀጣዩ መረጃችን የሚሆነው ደግሞ ሞርጋን ሮጀርስ ነው። የብሪታንያ የምንዛሬ ክብረ ወሰን በሰበረ በ117 ሚሊዮን ፓውንድ ከባለፈው ምሽት ጀምሮ ሲጠበቅ የነበረው ዝውውር ሞርጋን ሮጀርስ ወደ ቼልሲ መምጣቱ እንግዲህ ተረጋግጧል። ሞርጋን ሮጀርስ ዛሬ ጠዋት የሕክምና ምርመራውን በስኬት ያጠናቀቀ ሲሆን በስታንፎርድ ብሪጅ እስከ 2032 የሚያቆዩ ረጅም ጊዜ ውል በይፋ ተፈራርሟል። ሮጀርስ አሁን በይፋ አዲሱ የሰማዮቹ ኮከብ ሆኗል የሚል መረጃ ነው እየወጣ የሚገኘው። ነገር ግን እስካሁን ድረስ ኦፊሻል ያደረጉት ነገር ባይኖርም ቼልሲዎች ነገር ግን ተረጋግጧል። እንግዲህ የተለያዩ የመረጃ ምንጮች ያን እየዘገቡ ይገኛሉ። የሕክምና ምርመራውን አልፏል። እጅግ በጣም ደስ የሚል መረጃ ነው። አሁን ላይ እንግዲህ ምንም ስጋት ሳይፈጥርብንም እንደ ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ከአታላንታ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እንግዲህ በሜዲካል ምክንያት እንግዲህ ሂርዊጎ ተብሎ ራሱ እንዳልተሳካ ይታወቃል። ነገር ግን አሁን ሞርጋን ሮጀርስ የሜዲካል ሁኔታውን አልፏል። እንግዲህ ይፋ መሆን ብቻ ነው የቀረው። አንዳንድ ቪዲዮዎች መስራት፣ አንዳንድ ፎቶግራፎችን መነሳት ብቻ ነው የቀረው እንጂ ኦልሞስት የቼልሲ ተጫዋች ሆኖ ተረጋግጧል የሚል መረጃ ነው እየወጣ የሚገኘው። ቀጣዩ መረጃችን የሚሆነው ማክሰንስ ላክሯ ነው። ቼልሲ የክሪስታል ፓላሱን የ26 ዓመት ተከላካይ
ማክሰንስ ላክሯን ለማስፈረም እጅግ በጣም ተቃርቧል የሚል መረጃ ቲም ቶክ እያስነበበን ይገኛል። ክለቡ ከተጫዋቹ ጋር በግል ጥቅማጥቅም ዙሪያ በመርህ ደረጃ ኢን ፕሪንሲፕል ሙሉ በሙሉ ስምምነት ላይ ደርሷል። ላክሯ ራሱ ወደ ቼልሲ መምጣት የሚፈልግ ሲሆን ቼልሲ ፓላስ ወደሚጠይቀው 55 ሚሊዮን ፓውንድ የዝውውር ዋጋ በጣም የተጠጋ በመሆኑ ቼልሲዎች ያቀረቡት የሚገኙት ዋጋ እጅግ በጣም የተጠጋ በመሆኑ ዝውውሩ በአዎንታዊ ያልቃል የሚለው እምነት በከፍተኛ ሁኔታ ጨምሯል የሚል መረጃ ነው ታዋቂው የእንግሊዝ የስፖርት ዜናዎች ድረገጽ ቲም ቶክ እያስነበበን የሚገኘው። ከወደ አርሰናል እንግዲህ ከፍተኛ ሆነ ፍላጎት ነበር ማክሰንስ ላክሯን ለማስፈረም። ያንን ተከትሎ ይመስላል ቼልሲዎች ከመነጠቃችን በፊት እኛ በሞርጋን ሮጀርስ ጉድ እንደሰራ ናቸው ሁሉ እነሱም ጉድ እንዳይሰሩን ብለው በማሰብ እንግዲህ ክለባችን ቼልሲ ሰዎች ይህንን ተጫዋች ለማስፈረም አሁን ላይ እጅግ በጣም ተቃርቧል። ያው በግል ጉዳይ ከስምምነት ከደረሱ እጅግ በጣም ሰነባብቷል፣ ቆይተዋል። ተጫዋቹን እሺታውን ከሰጠ ፓላሶችም እያስቸገሩም አልነበረም። የተጫዋቹ ዋጋ ከፍ ዝቅ እያደረጉ አልነበረም። 55 ሚሊዮን ፓውንድ ነበር የጠየቁት። እንዲሁም ደግሞ ድርድሩን በአሪፍ ሁኔታ ስሙዝሊ ነበር እየሄደ የነበረው ንግግሩ ማለት ነው። አሁን ላይ እንግዲህ እጅግ በጣም ክሎዝ እንደሆኑ እጅግ በጣም እንደተቃረቡ ቼልሲዎች እየተገለጸ ይገኛል። እንግዲህ በቅርቡ ሂር ዊ ጎ የሚል ዜና የምንሰማ ይመስለኛል። እኔ በግሌ የተጫዋች ወደ ቼልሲ የሚመጣበት እድል እጅግ በጣም ሰፊ ሆነ። ተጫዋቹ ከተስማማ ቼልሲዎች በጣም ከፈለጉት ቶፕ ፕራዮሪቲ ታርጌት ካደረጉት ክለቡ ተጫዋቹን ለመልቀቅ ዋጋ ለጥፏል። ከዛ ዋጋ ወደ ላይም ወደ ታችም እያለ ካልሆነ እንግዲህ የተጫዋቾች ዝውውር የሚሳካበት እድል እጅግ በጣም ሰፊ እንደሆነ በተለያዩ ጊዜያቶች እንግዲህ ቼልሲዎች በሚያስፈሩበት ሰዓት መመልከት እንችላለን። እኔ በግሌ ራሱ ከባለፈው ዓመት ጀምሮ በርካታ የዝውውር መረጃዎችን ሳቀርብላችሁ ነበር። እንደዚህ አይነት ዝውውር ወይም ደግሞ እንደዚህ ስሙዝሊ የሚሄድ ከሆነ ንግግሮች ቼልሲዎች ደግሞ እጅግ በጣም ለማስፈረም ከፈለጉ ፕራዮሪቲ ታርጌት ካደረጉ ሳያስፈርሙ የቀሩት ዝውውሮች የሉም ማለት እችላለሁ። ስለዚህም የዚህ ተጫዋች ዝውውር የሚሳካበት እድል እጅግ በጣም ሰፊ እንደሆነ ነው እንግዲህ ከልምዴ አንጻር የተገነዘብኩት ማለት ነው። የእናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። ለዛሬ ያዝላችሁ ፕሮግራሜን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ